የሚጸልይ ሰው ሁሌ ማዕበል ላይ እንደተኛ ነው። ጸሎት ላይ የሚተኛ ደግሞ ሁሌ ማዕበል ላይ እንደተቀመጠ ነው። እና ኢየሱስ ተነሱ አለ፣ ይዟቸው ወረደ። እነ ጴጥሮስም ከኢየሱስ ጋር አብረው አሉ። ኢየሱስን ሊይዙት መጡ። ይሄ በዛሬና በነገ መሃል ነው። ሶሪ ዛሬ ሐሙስ እንደሆነ እያሰብኩ እኮ ነው። ዓርብ ነው ለካ ዛሬ ጠዋት አካባቢ ማለት ነው። ግር ብለው መጡ። ብቻውን ነው እሱ። ልክ ሲመጡ 11ዱን ወደ ኋላ ሆኖ አላቸው። ጴጥሮስን ከፊት አያረገውም። ወደ ኋላ ሪስክ ቴከር ወደ ኋላ ነው ብሎ እሱ ከፊት ቆ ማን የምትፈልጉት ሲል የናዝሬቱ ኢየሱስን ሲል እኔ ነኝ አለ። ዮሐንስ ነው አይደል እኔ ነገረን። እኔ ነኝ ሲል ወደቁ ይላል በሙሉ። እኔ በጣም ይደንቀኛ አንድ የመጽሐፍ ቅዱስ ክፍል እሱ ነው። አሁን ኃይል ይለፋል አለ፣ እሳት አላለ፣ ክብር አላለ። ዝም ብሎ እኔ ነኝ ሲል ግር ብለው ወደቁ። ይሁዳም በዛ በኩል አይደል ባካርበዋል፣ አብሮ ነው ወደቀው። ድርምስ ብለው ወደቁ። የሰው የልብ ጥንካሬ ግን ልብሱን አራግፎ ከወደቀበት ተነስቶ ነው ይዞ የሚሄደው የሰው ልብ። ከዛ ከወደቁበት ተነሱ ይልና እንደገና ይፈልጉት ጀመረ የሚል አንብባቸዋል። እንደገና ፈለጉት። እኔ ነኝ እኮ ብሏል። የትም እኮ አልሄደም፣ እዛው ነው የቆመው። ወድቆ መነሳት የገባኝ ያኔ ነው። ሰው ቸርችም ሲወድቅ ምን ሊሆን እንደሚችል የገባኝ እሱ ጋር ነው። ልክ ወድቀው ብድግ ሲሉ እኔ ነኝ የሚለውን ቃል ጥለውት ነው የተነሱት። እንደ አዲስ ይፈልጉት ጀመር ይላል። ማን ነው የምትፈልጉት ብሎ ድጋሚ ጠየቀ። የናዝሬቱ ኢየሱስ ሲሉ እኔ ነኝ እኮ አሉ ሲል ዘለው ያዙት። ሲይዙት ወንድማችን ጴጥሮስ ገና ስምዖን ነበር፣ ያኔ ሸምበቆ ነበር ገና እና ፈርቶ ነበር። ኢየሱስ ትንሽ አስቸጋሪ ነው አይደል? ኢየሱስ የሞተ ያስነሳል። ሰው በጥፊ ሲመታው ግን መልስ አይሰጥም።